ይቀልጠው ንጹህ ሻማ ዛሬ ቀኑ ምን እንደሆነ ባናውቅም ጋይስ ቀናችንን እናስከብራለን። ዛሬ ቀኑ ምንድነው? ጻፉልኝ እስቲ ጋይስ ምን የምንለው ነገር ካለ ደረትክ ላይ ይሄው ነው ማለኛ አዘጋጅቻለሁ። ኦሬዲ ካሸነፍከኝ ራሱ ትሪፕል ቲምወርክ እዚች ጋር እዚህ ደረትክ ላይ ታንጠባጥባለህ። እዚህ ጋር አባራው ፈሳም ናበዩ ናናታ ናውና መታላለሽ ናባራው ይሰጥክ ብቻ ነገር ናቴ ተሙት ና ይኸውልህ አንድ ነገር ልንገራችሁ። ጌመር ይኸውላችሁ አንዴ ጊፍተር ከጊፍተር ጋር ሲወዳደር ትክሻው የሆነ በቃ ትክሻው የሚያስፈራ ጊፍተር አለ። ጥበብ ተጨናንቃችሁ ከዛ ጭንቀት ያወጣችኋል። አሁን እነሱ አሸነፍ ብሎ ሰፍ ብሎ ሲንት ሲሉ ይቀለብስባችኋል። እግዚአብሔርን ጋይስ 100% አውቀዋለሁ። አሸነፍኩ ብሎ ጠብ ሊል ሲል ይቀለበሳል። ከዛን ይረጋጋል። ግላብ እንለቃለን። እሺ አንድ ግላብ ብቻ እንትለቁልኝ። እሺ ጋይስ አንድ ግላብ ብቻ። ይሄን ማሸነፍ የለበትም። አንድ ግላብ ብቻ ትለቁልኛላችሁ። እሺ ጋይስ አንድ ግላብ ብቻ፣ አንድ ግላብ ብቻ። ወንድ ከሆነ አሁን ያስጥልሽ። ወንድ ከሆነ እሱ አሁን ያስጥልሽ። ወንድ ከሆነ ወንድማ ለወንድ ልጅ ሻማል እንድትንጣጣጣጥ ላይ ወንድ ከሆነ አሁን ያስጥልሽ። ይሄ ግባብና ምለኔ ደግሞ ይሄ ግባብ ከሆነ ደግሞ አለቀም ካለ ይሄንም ጨምርበት። እከካ ወንድ ከሆነ አሁን ያስጥልሽ። ምትረበዛው ግላብ ልቀቁ፣ ችግር የለውም። ግላብ ልቀቁ ጋይስ፣ ግላብ ልቀቁ ጋይስ። ግላብ ጋይስ አንድ ሰው ታንኪስ ግላብ ልቀቁ። አንድ ግላብ ግላብ አንድ ፍለጅ ግላብ ልቀቁልኝ ጋይስ። አንድ ሰው አንድ ግላብ ጋይስ ይቻላል ስላችሁ። እሺ ሂዱበት ግላቡ ላይ ጋይስ፣ ሂዱበት ግላቡ ላይ በእናታችሁ ጋይስ። አግዙልኝ፣ በእግዚአብሔር አግዙልኝ። ናታንን በእናታችሁ ጋይስ አግዙልኝ። እነሱ ትሪፕሉን የጠቀመው ሌላ ምንም አልተጠቀመም። ትሪፕሉን የጠቀመው ዩዝ ደ ግላብ ጋይስ፣ ዩዝ ደ ግላብ። ግላቡ ላይ በእናታችሁ ጋይስ፣ ግላቡ ላይ ሂዱበት። እስቲ ከናታን ጋር በእናታችሁ ጋይስ አግዙልኝ። እሺ አግዙት። እሺ ጋይስ አግዙት፣ በእናታችሁ ጋይስ አግዙት። እሺ ናታንን ጋይስ ግላቡ አንድ ግላብ ከቆጠረልን እኮ በ5 በቃ ሄደናል። ሸዋሬ ገድየኔ እናት ካሱን ጥለሽ ነገርኩሽ። ጭኑ ስር ገብታ ነው የምትቆነጥጠው። ሌላ አንተ ነህ እሷ እዚህ ላይ ነው ጉዱ። የሸዋ አይነት ይበቃል አንዱ። ይሄ ለአንተና ለሸዋ ለአንተና ለጊፍተርክ ይሄ ቂጣ ቀንዳፍሽን ሰትሪው አንቺ ለአንተና ለጊፍተር የአህያ ባል ከጅባ አያስጥልም። አንቺን ጉቶ አየሽ አይደለ? የአህያ ባል ከጅባ አያስጥልም። ወንድ ከሆነ ና በለው ወንድ ከሆነ አለመተዋል ያለው እያለች እኛ ስማ ይኸውልህ የኔ ቤተሰብ ገዳለው እያለች ስማ የኔ ቤተሰብ ናቸው። ተቀጣል እየናባት ተቀጣ አንቺ ውሻ ቸሩ መድኃኒዓለም እጄ ላይ ይጣልሽ። በቃ እሱ ነው። ተቀጣ ተረጋግቼ የምቀጥ ካካ ተረጋግቼ የምቀጥ እዚህ ላይ ደግሞ እንዳትቀጣ ቀጣይ ትቀጣለህ። ቀጣይ ጌሙ ሳይጀምር ፈጥና ትቀጣለህ። ለምን ቤስት ኦፍ 3 ኦልሬዲ የዚህን ካሸነፍከኝ ቀጣይ ላይ አዎ አልሰማሁም። ቀጣይ ላይ ይዘዋለሁ ትቀጣለህ። ጌሙ ሳይጀምር እና አሁን ጌም ነው። ጠፋ የሹ ጊፍተሩ የት አራት ጥናጃ መተ እከካም ይሄ ሲያስጠላ ምን ብዬ ልስጀምር? ማን ያስረዳ? የኔ ጊፍተር ላስገባል ናታን ላስገባ። አይሞሬን ተለተለው ነው ጋይስ። ኦኬ እኔ ናታንን ላስገባ። አስገቢ የምትፈልጊው አስገቢ። አንቺ በሽተኛ ስለሆነሽ ከአንቺ ጋር ነው አወራም። ኖ ሚኪ አትጃጃልና ቀልድ አይደለም ያዝነው እዚህ ጋር አንዳንዱ ናቸው ነው። ቴንክ ዩ ሶ ማች ቴንክ ዩ ማሪ። አይሳዛዝም አንዳንዱ ናቸው የምትቃጠሉት። ትክክል እንደዛ ነው የሚያልኩት። ቴንክ ዩ ሶ ማች። አዎ እንደዛ ነው። አስወርደኝ። እሺ ጌም ያክሰው እንደዚህ ነው የሚያወራው። ጌም ታውቃለች። እኔ ምንም አላልኩም። አንዳንድ ነው የምንቀጥለው ነው። ለምን ደብል እንድጠቀም አላደረከኝም? እሺ ቀጥሽ ይቀጥል። ባን ማለት ይቻላል። ትቀጣልኛለህ። 3 ነው ያወጣኸው፣ ሌላውን ትቀጣልኛለህ። 6 ነው ያወጣሁት። 6 ነው ችግር የለውም። ትቀጣለህ። ከዚህ በኋላ መታው ግላብ ይዘብኝ እንዳትወጣ። እሺ
ግላብ ፈልጋለሁ። መጨረሻ ሰከንድ ላይ ግላብ ፈለቀልኛለሽ። አሁን ሳይሆን ትሪፕል ቲምወርክ እናትሽ ናት አባትሽ ናት የታሉ ታዲያ? 6000 የኔ አባት ቲምወርክ ይደረግሽ ጋር የኔ አባት ግብሩን ተቀማ ይገባልሃል። ትረጋጋለህ ስለ ይገባልሃል። ትረጋጋለህ ስለ ይገባልሃል። ትረጋጋለህ። ቡት ባክ በልልኝ አንተ እከካም ጥናጃም እንደ ማንኛውም ቆሻሻ ጊፍተር አለ ምን ቤት ያለ የወንድ ልጅ እናቱ ወለደችው አንድ ለእናቱ ሺ ለጠላቱ ይሆት የተባለለት ናትና ጥሩልኝ እናቴን ጥሩልኝ ቲምወርክ ይደረግ ቲምወርክ እናትህ ደግነቱ አያመልክተኝ አባትህ እዚህ አለ አባትህ ጭን ስር እንዲህ ግብት ብሎ የሚቆነጥጥህ አለ ቲምወርክ ይደረግልኝ አንበሳይ ማን ሊወዳደረው አንተ ማንን ልታወዳደር ስለ ቲምወርክ ይደረግልኝ በእናታችሁ ጋር ያሳግዙልኝ ናታን አንተ ለምን አራት ሰው ጋይስ እቺን አስይዙኝ ላረጋጋት እቺን አስይዙኝ እቺን ላረጋጋት ቲምወርክ ይደረግሽ ጋይስ ሁለት ሰው ላረጋጋት እቺን ሁለት ሰው አንድ ሰው ሌላ እቺን ጥግዬ ግላብ ትለቃል እነሱ ላይ ከተሰጠ ነው ግላብ የምትለቅልኝ አሁን ሳይሆን እነሱ ላይ ከተሰጠ ከዚህ በኋላ ጋይስ እቺን አስይዙኝ እቺን ሊያዛት አሁን እንዴት እንደማረጋው ላረጋጋት እቺ በቲምወርክ እስኪ በቲምወርክ ጋይስ እያያችሁ እሺ እንዴት ጋይስ ቲምወርክ ይደረግልኝ እሱ ከያዘ በደብል ሂዱ ግላብ መልቀቅ አልነበረብህም ብላክዬ የኔ አባት ብላክዬ ግላቡን ለቀቀው እሺ ሂዱበት ጋይስ ግላብ ኢንደብል ጋይስ ሂዱበት ጋይስ ግላቡ ላይ በእናታችሁ ጋይስ አግዙልኝ ብላክዬ አግዙልኝ በእናት ናታን አግዙልኝ በእናታችሁ ጋይስ አግዙልኝ ጎበዝ እንኳን ተሰጠሽበት ጭስ ቦምብ ኧረ ወይኔ ምን ተሰጥቶኝ ነው ግላቡን ወይኔ ቆጠረው 50 ሺህ አይሄዱም ኧረ በቃኝ አትስጠኝ 50 ሺህ ገባን እኮ በቃኝ ኧረ አይሄዱም እነሱ ከዚህ በለጠ አይሄዱም ተስፋ ነው ማስቆረጥ ገና አይሄዱም 50 ሺህ ከዚህ በለጠ አይሄዱም አንበሳዬ እንዳታሰብ አይሄዱም እንዳትፈራ አይሄዱም 50 ሺህ ገብቼ የት ነን የት አካባቢ ነው ያለነው ደርሰናል ተቀጣልኝ ሰውዬ ተቀጣ ወንድ ልጅ ነው ያለ እኔ ብዬ ነበር ሴት አይደለም ያለው ጭኑ ስር ገብቶ ይቆነጥጠዋል አይደለ አራቀል አድርጎ ሰስፔንድ እንዳያደርግሽ ጭኑ ስር ገብቶ ይቆነጥጣል ጭኑ ስር ገብታ ትቆነጥጠዋለች ናታንን ጭኗ ስር ገብቶ መዝምዞ ይወጥልሃል አንተም ለሷ ሰባት በእናታችሁ ጋር ተጠንቀቁልኝ እሺ መጨረሻዊ ነገር ላይ ሰጠው እግዚአብሔር አባቴ ወይ ድረስ ታዩኛለህ ከላይ ጠብቀኝ ለዚህ እስስት አስተአስ አለሉልኝ ጋር ሰለሉኝ ዛሬ እየተባለ ኮሜንት ስር የሚጻፍ ነገር ካለ ውሃ እንዳጨምር እኔ አልጨመርኩም እንዳጨምር ፊትን ብቻ የምትታጠበው እንዳጨምር ውሃ ታይሚንግ ላይ እሺ ጋይስ ታይሚንግ ላይ እሺ በእናታችሁ ጋይስ ታይሚንግ ላይ ጋይስ ግላቡንም ግላቡ ላይ ሂዱበት ጋይስ ግላቡ ላይ ሂዱበት ጋይስ ግላቡ ላይ ሂዱበት ጋይስ ይቻላል ስላችሁ ሲቆጥር እንደዚህ ወይኔ እናቴ ድረሽ በቃ ወጣች ያሳዝናል በቃ መጫወቻ አደረጉኝ በቃ ጭኑ ስር where are you በልልኝ what's going on ነው ይባላል what's going on የት ሄደች where is she going እንደውም መቀጣቀጣት ማለት ነው ጭኗ ስር ስላልክበት ብቻ
ናት የሚቀጠቅጣ ማለት አንደኛ እንደዛ ስለተሳፈጠች ብቻ የትልቅ ሰው ልጅ ትከሻክ እኮ ያስታውቃል እኮ ትከሻክ አሰጣጥ እኮ ያስታውቃል። አንተ ዝም ብለህ በ5000 ቁሪን ስቀጣው ማለት ነው ያሌለክ ምናምን በቃ የሆነ ዝም ብሎ ሰው ነው ያደረገ። አላወቀም ትከሻክ እጅግ ረጅም እንደሆነ አላወቀም። አንደኛ ቅጣት ለክብሩ ለሞገሱ ለኔ ቤተሰቦች ስፔሻሊ ለናታን ይሄን አንገትህን ትሰዋልኛለህ ሚኪ። ሁለተኛ ዋት ጎን ሆን ለክብርክ ነው ይሄ የምጠጣው ትለዋለህ አንበሳዬን። ሶስተኛ አንተ ጥፍረ ምጥምጥ የበላክ ሰማግሌ ደግሞ ምን ልቅጣት? ሶስተኛ ጭኑ ስር ገብቼ ምናምን ያልከው ላረምክ ወይስ እንደው ሳናረምክ በቅጣት ብቻ ላረምክ ነው? በቅጣት አረምሃለሁ። ሶስተኛ ሚኪ ይሄን ጺምን ትሄድበታለህ። እዚህ ጋር ሙሉ እምሽግ ታደርገዋለህ። እምሽግ ስኮር 36 ነው። እምሽግ ይሄን ጺምን እምሽግ ምንም አላይም። አራተኛ ኳላ ያለውን እንትንን ትሰብረዋለህ። ከበትህን ይሄን አንዱን ስብር ታደርግልኛለህ። ኳላ ያለው ባክግራውንድ ላይ ያለው ኳላ ካይቻለህ። ስድስተኛ ልስጥክ፣ አምስተኛ ልስጥክ። ወርዶ ምናምን መንከባል ትችላለህ። ከቤት አልወጣም። በቃ ሻወር ግባ በጭንቅላት በዱቄት። ከ50,000 በላይ ነው ሲጀመር ዕቃ መስበር። ይሄን ብላ እነሱ ስለሚነግሩህ ነው። ተነጋግረን የገባ ነው። ለምንድን ነው እኔና አንቺ ህጋችን ደንዝጂ ነው እንጂ አንቺ ጀዝባ አጀዘብሽኝ አንቺ ውሻ። እሺ እንደዛ ነው፣ ችግር የለውም። አንተ መቼ የምትፈራው ራቁትን ትቆምልኛል። ራቁትን ትቆማለህ። ራቁትን ቆመ በፓንት ብቻ አንዲ ቁጢጥ በቃ ቁጢጥ። የሀያ ድምፅ ነው የከፍትብሃለሁ። ቁጢጥ ብለህ ትቆማለህ። ካልቻልክ ደግሞ እያደመጥክ። አራተኛ ደግሞ ይሄን በረህ ላይ እግርህን ዝጋና ዝጋ ታወጣና ሾርት ብቻ አርግተክ ሾርት ሱሪ እንደኔ ሾርት ነው ሾርት አርገም ተው ሾርት ሱሪ አርግተክ። እሱ ራሱ የቻለ ቅጣት ነው። 6 ቅጣት አንድ ቅጣት ላይ እሺ ይቸገኝ